ሃይማኖት፣ ባህልና ሳይንስ በአንድ ጉዳይ ለመጀመሪያ ጊዜ ተስማምተዋል። በዓለም ላይ በተለያዩ የማህበረሰብ ክፍሎች በክርስትና፣ በእስልምና፣ በሂንዱይዝም፣ በጁዳይዝም፣ በሳይንስ፣ በፍልስፍና፣ በስነ ጽሑፍና በሌሎችም ዘንድ 7 ቁጥር ሚስጥራዊ፣ የተቀደሰ፣ የተሟላና ሚዛኑን የጠበቀ እንደሆነ ይነገራል፣ ይታመናልም። ይህም በእነዚህ ዘንድ ብዝሃነትን ወይም ድምራዊነትን፣ ፍጽምናንና አምላካዊ ቁርኝትን ይወክላል። በተመሳሳይ 7 ለከምባታ ህዝብ ቁጥር ብቻ አይደለም፣ ይልቅ ሃይማኖታዊ፣ ባህላዊ፣ ታሪካዊ፣ ፖለቲካዊና ስነ ልቦናዊ ጠቀሜታ እና ሲምቦሊክ ትርጓሜ ያለው እንጂ። ለዚህም ነው እነዚህ የማህበረሰቡ ተወላጆች 7ን ከእያንዳንዱ የባህላቸው ገጽታና የዕለት ተዕለት እንቅስቃሴያቸው ጋር በማጣመር ሲያንጸባርቁት የሚስተዋለው። የከምባታን ብሔር የመሰረቱት 7ቱ የሀምበሪቾ ጎሳዎች ሀምበሪቾ ለመላ እንደ አንኳር መነሻነት የሚጠቀስ ሲሆን ለመላአና 7 አባት ትውልድ የሚቆጠርበትና ድንገት አንድ ልጅ ቢጠፋና በባዕድ እጅ ቢወድቅ የ7 አባቱን ስም በማስጠራት እርዳታ የሚደረግበት ሁኔታ ነው። ለመለ ሂድሪኪኑ 7ቱ የሀምበሪቾ የኪዳን ድንጋዮች፣ ኡቱቢኢንታ 7ቱ የባህላዊ ቤት ምሰሶ ድጋፎች፣ ለመለ ሄዙት 7ቱ የባህላዊ ቤት ማገሮች፣ ለመለ ላጋ ከሀምበሪቾ የሚፈልቁ 7 ወንዞችና የመሳሰሉት ይጠቀሳሉ። በተጨማሪም በባህላዊ እምነቶቻቸው፣ በእርግማንና ምርቃታቸው፣ በመሐላቸውና እንዲሁም ፈጣሪያቸውን ለማመስገንና ለማድነቅ 7ን ይጠቀማሉ። እናንተ 7 እድለኛ ቁጥር ነው ብላችሁ ታምናላችሁ? ለምን እንደሆነ ኮሜንት ላይ ጻፉልን።